ነይ ቁጭ በይ የኔ ውድ። እዚህ ጋር በጣም አሪፍ ቦታ ነው። ነይ። በጣም ቆንጆ ቦታ ነው። ጫካ ነው። ማንም ዝር አይልም። እዚህ ጋር እኔና አንቺ ብቻ ነን ያለነው። እሺ የኔ ውድ፣ ግን ሌላ ሰው ቢመጣስ ድንገት? ይምጣ፣ ምን ችግር አለው እንዴ? ምን ችግር አለው? አንቺ ፍቅረኛ አይደለሽ እንዴ? ማንስ ቢመጣ ምን ችግር አለው? አይ ጫካው ያስፈራል ብዬ እኮ ነው፣ ለሌላ አይደለም። ጫካው ያስፈራል ብዬ ነው። ችግር የለውም። ከኔ ጋር አይደል እንዴ ያለሽው? አንቺ ምን የሚያስፈራሽ ነገር አለ እንዴ? እኔ ማለት አንቺ በጣም እንደምወድሽ ታውቂያለሽ። ለአንቺ እኮ መስዋዕት መክፈል የምችል ልጅ ነኝ። ምን አስበሽ ነው እንዴ? እንዴ ትፈሪያለሽ እንዴ ከኔ ጋር? አይ ውዴ፣ እኔ ፈርቼ ሳይሆን ያው ታውቃለህ የለበስኩት ጉርድ ቀሚስ ስለሆነ ፈርቼ ነው። ሳሩ ሲነካካኝ ትንሽ ተሳቅቄ እኮ ነው የኔ ውድ። ይገባኛል፣ ግን ቆንጆ እኮ ነው። አሁን ትንሽ ቆይተን ቁጭ ስንልበት እኮ በቃ በአንዴ እኮ ነው ሰውነትሽ እንትን ይለዋል። ኮሰኮሰኛል ብለሽ ፈርተሽ ነው? አዎ እኔ ማለት እንዴ ምን አለ እናንተ ደግሞ። አይ ስለናፈቅሽኝ እኮ ነው ትንሽ ቁጭ ብለን እንጫወት ብዬ ነው። ምን ናፍቀኸኛል? ግን ያው አየሩን ብቻ ብንወስድ አይሻልም? የኔ ማለት ትክክል ነሽ እኮ አሪፍ ጊዜ እናሳልፍ ብዬ እኮ ነው። አይ ቦታው ትንሽ ያሳቅቃል ብዬ እኮ ነው የኔ ማለት። አንቺ ምን ሆነሽ ነው? ቆንጆ እኮ ነው። እዚህ ጋር ብንተኛ ራሱ ሳሩ ይመቻል እኮ። እንዲህ እዚህ ጋር ብንተኛ እንዲህ ሰው ምን ይለናል? ብናታ አልጋ አጥተው ነው እንደዚህ የሚተኙት ምናምን። በቃ ሌላ ነገር እኮ ነው የሚያስቡብን። ለሰው አትጨነቂ እንዴ ማሬ። ምን ሆነሽ ነው እንዴ? ከአንቺ የሚበልጥብኝ ማን አለ? ምንስ ብናደርግ እንዴ ማን ያገባዋል? እኔ አንቺ እኮ የኔ ፍቅር እኮ ነሽ። ልክ ነህ፣ ግን ያው ጫካ ውስጥ እንደዚህ ምናምን ስንሆን ድንገት ሰው ቢመጣ እንኳን ያስጠላል ብዬ ነው። ጫካ ውስጥ መዝናናት ነውር ነው ሆነ እንዴ? ማንም የሚከለክለን ደግሞ? ምን አስበሽ ነው? አይ ነውር ነው ብዬ ሳይሆን ያው እኔም ጉርድ ቀሚስ ስላደረኩኝ በቃ ሰውነቴ ይገላለጣል ብዬ ነው። እሱ ልክ ነሽ፣ ችግር የለውም። ትንሽ ቆይተን እንሄዳለን። ያው ዛሬ ደግሞ እንዴት እንዳመርሽ ታውቂያለሽ። አንተ ደግሞ አትቀልድ በእናትህ። እስካሁን ቆይተን እዚህ ስንደርስ ነው እንደዛ የምትለኝ? አሁንስ ብልሽ ማን ከልካይ ያለኝ? ምን በል እባክህ ወደዛ ሂድ እንዴ። ነይ እባክሽ ቁጭ በይ፣ ትንሽ ቆይተን እንሄዳለን። እሺ የኔ ማር፣ በቃ ትንሽ ቆይተን እንሄዳለን። ብዙ አንቆይም አይደል እንዴ? ምን አስቆየን እዚህ ጫካ ውስጥ? አንቺ በቃ ጥሩ ነገር ተጫውተን አሪፍ ነገር አሳልፈን አልናፈኩሽም እንዴ? ኧረ በጣም ናፍቀኸኛል የኔ ውድ። እንዴ ባትናፍቀኝ እዚህ ጫካ ውስጥ ይሁን ሁሉ መንገድ ይመጣ ነበር እንዴ? ደግሞ የእንስሳት ምናምን አይመጣም አይደል? ኧረ በጭራሽ። እዚህ በቃ ፍየል ምናምን ቢመጣ ነው። ወፎች ድምጻቸው ደስ አይልሽም? በጣም ግን አይምሮን ያድሳል። እኔ ማለት ጉርድ ቀሚስ ስላደረኩኝ ትንሽ ስላስቸገረኝ ነው እንጂ ለሌላ አይደለም የኔ ማለት። እሺ እንደምወድሽ ታውቂያለሽ። እኔም እወድሃለሁ። እኔ እኮ ከአንቺ ጋር ብዙ ህይወት ማሳለፍ እንፈልግ ሰው ነኝ። እኔ ለተራ ነገር ምናምን ፈልግሽ መስሎሽ ከሆነ እንዳትሳቀቂ እሺ። እዚህ ከመጣሽ በኋላ ሌላ ነገር ምናምን ምንሽ እንዳይመስልሽ። በቃ ሁሉም ነገር በእኔና አንቺ ፈቃድ የሚሆን ነው እንጂ በሌላ ሀሳብ በማታለል ምናምን የሚሆን ነገር የለም። እተማመንብሃለሁ የኔ ውድ። አንተ እኮ የኔ ሁሉ ነገር እኮ ነህ። እውነት እኔ ከአንተ ጋር ነው መኖር የምፈልገው። በቃ ይሄን ነው ማሰብ ያለብሽ። በነፃነት ነው መናገር ያለብሽ እንጂ እንዲህ መሳቀቅ ምናምን አያስፈልግም።